ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ሁሉ ሰላም ነው። አለን ይመስገነው። ሳምንት እናንተ ጋር እንዴት ነበረ? እኔ ጋር በጣም አሪፍ ነበር። ጎልድ ገራራሚ ሴታፖችን ሲያመቻችልን ነበር፣ ሲሰጠን ነበር የሰነበተው። ያበደ ሳምንት ነበረ እና ቤተሰቦቼ አሁን ጎልድን ሳምንት አናሊሲስ ወደምናይበት እንሄዳለን ማለት ነው። ከዛ ቻሌንጃችንም እንደተጠበቀ ነው፣ እሱም አለ። ቤተሰቦቼ አሁን ከኔ ጋር ተከታተሉ ማለት ነው። ቻናሉን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደውል ምልክቷንም ተጫኑ፣ ሁሌ ቪዲዮ ስራ ወደ እናንተ እንዲደርስ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፍ አድርጉልኝ። ይመቻችሁ። አሁን በቀጥታ ወደ አናሊሲሳችን የምንሄድ ይሆናል። ዊክሊ አናሊሲሳችን ምን ይመስላል የሚለውን ስናይ ጎልድ በሚገርም ሁኔታ ትልቅ ቡልሽ ካንድል ሰጥቶ ነው ያለፈው። ዊክሊ አናሊሲሳችን ማለት ነው። በጣም ትልቅ ካንድል ነው ሰጥቶ ነው ያለፈው ማለት ነው። ላስት ዊክ እንዳየነው ቤሪሽ ካንድሏ ሃይንም ሎውንም አልወሰደችም ነበረና መሀል ላይ ነበር የቀረችው። ዚስ ዊክ ግን በቃ ቀጥታ አፕ ነው የወጣው። በቃ ዳውንም ወደ ታች እንትን አላለም። ላስት ዊክ ሎውን አልወሰደም፣ ቀጥታ አፕ ነው በቃ ሄደው ማለት ነው። እና ገራሚ ቡሊሽ ካንድል ነበረ። ሶ አናሊሲሳችን ስናየው ወደ መንዝሊ የምናያት ነገር አለች። እሷም ፌብሩዋሪ ጋፕ ነች። መንዝሊ ላይ ያለ ፌብሩዋሪ ጋፕ ነበረ ማለት ነው። መንዝሊ ካንድላችን ማለት ነው። ሶ መንዝሊ ካንድላችን እዚህ ጋር የምናየው ምን አለ? ፌብሩዋሪ ጋፕ አለ ማለት ነው። ሶ ይህንን ተች ለማድረግ ነበረ ማርኬት አፕ የወጣው። ሶ መንዝሊ ካንድል ፌብሩዋሪ ጋፕ ተች አድርጉልናል ማለት ነው። ያንን ተች ለማድረግ ትልቅ ሙቭመንት ነበር ማለት ነው የሄደው። ሶ ፋሚሊዎቼ አሁን ከዊክሊ ከመንዝሊ ወደ ዴሊ ወረድ ብለን ደግሞ በየቀኑ እንዴት ነበር የሚለውን የምናይ ይሆናል። ሌትስ ጎ። እሺ ቤተሰቦቼ ዴሊ ካንድላችን ስንመጣ ከሰኞ ጀምሮ ማለት ነው። መንዴይ እዚህ ጋር ነው የምናገኛት። ሰኞ ዕለት ኖርማሊ ምን ነበረ? ቤሪሽ ካንድል ነበር የሰራልን ሰኞ ዕለት። ማክሰኞ የመንዴዩን ሃይ ወስዶልናል። ቡልሽ ነው። የመንዴዩን ሃይ ወስዶልናል ማለት ነው። ከዛም በኋላ ግን ሮብ በቃ ገራሚ የሆነ ሙቭመንት ነበር የነበረው ማለት ነው። በጣም በቃ ወደ ላይ ነው የወጣው። በቃ የሚገርም ቀን ነበረ ማለት ነው ማክሰኞ ዕለት። ሶ ማክሰኞ በዚህ መልኩ እንትን ካለ በኋላ ወደ ሮብ ስንመጣ ሮብ ዕለት ኖርማሊ ካንድላችን ቤሪሽ ነች። ቤሪሽ ብትሆንም ግን አፕ ብዙ ሄዷል ማለት ነው። አፕ ብዙ ሄዷል። የሮብ ዕለቱን የማክሰኞ ዕለቱን ሶሪ የሮብ ዕለት ነው ቡልሽ ካንድል የሰጠን ትልቅ ቡልሽ ካንድል። ኦኬ ሶ የሮብ ዕለቱን ቡልሽ ካንድል ሃዩን ወስዶልን መቸለት ሐሙስ ዕለት ማለት ነው። ሃዩን ወስዶልን ተመልሶ ዳውን ዘግቷል ማለት ነው። ሶ ቤሪሽ ካንድል ነበረ የነበረው ተርስዴይ ግን ያው ሄዷል ማለት ነው። አርብ ዕለት ግን ያው ገራሚ ሙቭመንት የተፈጠረው አርብ ዕለት ነው። አርብ ዕለትም እንደዛው አፕ በደንቡ ሄዷል ማለት ነው። አፕ በደንቡ ነው ሄደው ማለት ነው። እዚህ ጋር እስከምናገኛት ዊክ ካንድል ድረስ መጥቶልናል ማለት ነው። እዚህ ጋር የምናገኛት ያለፉ ሳምንቶች ዊክ ካንድል አለች፣ እሷ ድረስ መጥቷል ማለት ነው። አርብ ዕለት ይህን ይመስላል የዕለቱ የነበረው ሙቭመንት። ትልልቅ ሙቭመንት የነበረው መቼ ዕለት ነው? ሮብ ዕለት እና አርብ ዕለት ነበረ ማለት ነው። ገራራሚ ሙቭመንት ነበረ። ይህን ደግሞ እስኪ በፎር ሃወርም ወረድ ብለን
እንዴት ነበረ የነበሩ ሴታፖች የሚለውን 4 አወር ላይ እናየዋለን ማለት ነው ፋሚሊዎቼ። ሌስኮ እሺ ቤተሰቦቼ 4 አወር ላይ ስንመጣ እዚህ ጋር የምናገኘው የሰጠን ምን አለ ላስት ዊክ እዚህ ጋር የምናገኛት ዊክ ካንድል አለች። እዚህ ጋር የምናገኛት ምን አለች ዊክ ካንድል አለች። እና እዚህ ጋር ሄድ ኤንድ ሾልደር የሚባለውን ፓተርን ሰጥቶናል ማለት ነው። እዚህ ጋር አገኛችሁኝ ሄድ ኤንድ ሾልደር። ሄድ ኤንድ ሾልደር ማለት በግራና በቀኝ ዝቅተኛ ፕራይሶች ካንድሎች አሉት ማለት ነው። ሉካት እዚህ ጋር ማለት ነው። የዝቅተኛ ካንድል አለ፣ እነዚህ ዝቅተኛ ካንድሎች አሉ። ከዛ ዊክ ካንድል አለች ማለት ነው። እዚህ ጋር ምን ሰጠን ማለት ነው? ሄድ ኤንድ ሾልደር የሚለውን ፓተርን ሰጠን ማለት ነው። ላስት ዊክ ሰጥቶ ነበር። ዚስ ዊክ ማለት ነው ከሰኞ ጀምሮ ማክሰኞ ዕለት ጀምሮ እስከ ሮብ የሚገርም አፕ ካንድል ሰጥቶናል ማለት ነው። አፕ ሙቭመንቱ ቀጠለ ማለት ነው። ላስት ዊክ ግን እንደምንዳየ ነው እዚህ ጋር ሄድ ኤንድ ሾልደር የሚለውን ካንድል ፓተርን ሰጥቶን ፌብሩዋሪ ጋር ምናምን ተች እያደረገ ከዛ በቃ ቀጥታ ነው ማርኬት ወደ ላይ ሄደው ማለት ነው። ሐሙስ ዕለት የነበረ እዚህ ጋር ፌብሩዋሪ ጋፕም ነበረ። ሮብ ዕለት የነበረው ማለት ነው። ሐሙስ ዕለት ተች ያደረገ ለአርብ ዕለት ሴታፕ ሲያመቻችልን ማለት ነው። እዚህ ጋር የምናገኛት ምን አለ ፌብሩዋሪ ጋፕ አለች። መቼ ዕለት ተች ያደረገልን? ሐሙስ ዕለት ተች ያደረገልን ለአርብ ዕለት ሴታፕ ሲያመቻችልን ማለት ነው። አያችሁ እዚህ ጋር እንዴት ሴታፕ እያመቻች እንደሆነ። ላስት ዊክ ለማክሰኞ እና ለሮብ የሚገርም ሴታፕ አመቻችልን። ላስት ዊክ ማክሰኞ እና ሮብ የሚገርም ሙቭመንትን ትልቅ ሙቭመንት እንዲሄድ ማክሰኞ ላስት ዊክ ነበረ ሄድ ኤንድ ሾልደር የሚለውን ፓተርን አስቀምጦልን ያለፈው ማለት ነው። ግን ከዛ ግን ሐሙስ ዕለት ፌብሩዋሪ ጋፕ ተች አድርጎ እንደዛው ለአርብ ሴታፕ አመቻቸልን ማለት ነው። እና ይህን ይመስል ነበረ ፋሚሊዎች 4 አወር ላይ የነበረው ሙቭመንት ይህን ይመስል ነበረ። ይህንን ደግሞ እስኪ ደግሞ ወደ 50 ሚኒት ኤጂያን ሴሽን ጨምረንበት ምናምን በደንቡ የምናየው ይሆናል። ሌትስ ጎ። እሺ ቤተሰብ ሰኞ ዕለት ስንመጣ ተመሳሳይ ነው። ሄድ ኤንድ ሾልደር የምትለዋ ካንድል እዚህ ጋር እንዳለች ነች። እቺ ዝቅተኛ ፕራይስ አለች፣ በግራና በቀኝ ግን ከፍተኛ ፕራይሶች አሉ። ሄድ ኤንድ ሾልደር የሚለው እዚህ ጋር ነው የተፈጠረው ማለት ነው። ሰኞ ዕለት ማክሰኞ ዕለት ማርኬት በዚህ መልኩ እዚህ ጋርም ሌላ ፓተርን ሰጥቶናል። ባይዘው እዚህ ጋር ኢኳሎ የሚባል ወይ ደግሞ ሊኩዊዲቲ ስዊፕ ማለት ይቻላል። እዚህ ጋር በትንሹ ስዊፕ አድርጋልናለች። መንዴይ ማለት ነው። መንዴይ ስዊፕ አድርጋልናለች። መቼ ዕለት? አርብ ዕለትና የአርብ ዕለቱን ዝቅተኛ ፕራይስ ማለት ነው። ፍራይዴይ ላስት ዊክ የነበረውን ዝቅተኛ ፕራይስ ስዊፕ አድርጋልናለች። እዚህ ጋር በትንሹ ኢኳሎ ማለት እንችላለን፣ ሊኩዊዲቲ ስዊፕ ማለት እንችላለን። ትንሽዬ ስለሆነች ኢኳሎ ብንለው ችግር የለውም። ሊኩዊዲቲ ስዊፕ ብንለው ስዊፕ ስላደረገች ኢስ ኖርማል። ይህም ፓተርንም ሰጥቶናል ማለት ነው። ከዚህ በፊት ያለው ሄድ ኤንድ ሾልደር የሚለው እዚህ ጋር የነበረው እንዳለ ሆኖ እዚህ ጋርም ኢኳሎ ወይ ደግሞ ሊኩዊዲቲ ስዊፕ ሰጥቶን ሰኞ ዕለት ይህን ሴታፕ አመቻችልን። ማክሰኞ ዕለት አፕ ወጣ፣ ሮብ ዕለትም በሚገርም ሁኔታ እንደዛው አፕ ወጣ ማለት ነው። ፋሚሊዎች በቃ ይህን ይመስላል ማለት ነው። ከዛ ወደ አርብም ስንመጣ እንዳልኳቸው እዚህ ጋር ፌብሩዋሪ ጋር 4 አወር ተች ለማድረግ ምናምን እዚህ ጋር ወረደ። ከዛ አርብ ዕለት ወደ ላይ ነው የወጣው ማለት ነው። እንደገና ሌላ ፓተርንም ሰጥቶናል። ዚስ ዴይ ሌላ ፓተርንም ሰጥቶናል። ምን አይነት? ሄድ ኤንድ ሾልደር የሚባለው ማለት ነው።
እዚህ ጋር ዝቅተኛ ፕራይስ አለች። በግራና በቀኝ ያሉ ፕራይሶች አሉ ማለት ነው። ሶ ይሄ ኤንድ ሾልደር የሚለውን ሶ ፍራይዴም ሰጥቶን ነበረ። ሐሙስ ዕለት ይህንን ሴታፕ አመቻችቶልን ፍራይዴ ቀጥታ አፕ ወጥቶልናል ማለት ነው። ሶ ቤተሰቦች የጎልድ አናሊሲሳችን ይህን ይመስላል እና እንዳልኳችሁ ዊኩ ያበደ ነበረ። በቃ የቡሊሽ ሳምንት ነበረ፣ የሚገርም ነበረ ማለት ነው። እና በቀጣዩ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ እመኝላችኋለሁ። ከዛ በፊት ግን ቻሌንጃችንን የምናይ ይሆናል። 400 ወደ 1000 እንዴት ዊን እንዳደረግኩ ከዚህ ሳምንትም ሰርችላችኋለሁ። ሶ ዚስ ዊክም የምናየው ይሆናል። የቀሩ ፓርቶችን የምናየው ይሆናል። ሶ ፋሚሊዎቼ ይህንን ቻናል ሰብስክራይብ፣ ላይክ አድርጉ። የደውል ምልክቷን በመጫን ቪዲዮ ስራ ወደ እናንተ እንዲደርስ ማለት ነው። ከዛ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፍ አድርጉልኝ። ሌስ ጎ ወደ ቻሌንጃችን። እሺ ፋሚሊዎቼ እንዴት ናችሁ? አሁን ወደ ቻሌንጃችን እንገባለን ማለት ነው። ቻሌንጃችን የነበረው ጎልድ ላይ ነበረ። ጎልድ ጁን 10 ነው 26 ማለት ነው። ጁን 10 ሴል ነበር የገባው። ሴል በ3 ሎት ሳይዝ ማለት ነው። እና ፋሚሊዎች ሴል በ3 ሎት ሳይዝ ነበር የገባሁት። ቴክ ፕሮፊቴ 131 ዩሲዲ ነበር። በጣም ትልቅ ፕሮፊት ነበር ያገኘሁት። 131 ዩሲዲ ነበረ ፋሚሊዎች። እና ሴታፑ እንዴት ነበር የሚለውን የምናየው ይሆናል ማለት ነው አብረን። ይህ ሁለተኛ 400 ወደ 1000 ቻሌንጃችን ማለት ነው። ሁለተኛ ቀን ወይ ደግሞ ሁለተኛ ትሬድ የገባሁት ማለት ነው። ሶ ፋሚሊዎች እንዴት ነበር የሚለውን የምናየው ይሆናል ማለት ነው። እዚህ ጋር የምናየው ሴታፕ መቼ መሰላችሁ? ጁን 5 የነበረ ነው። እና ጁን 5 ምን ፈጥሮልናል? እዚህ ጋር ሄድ ኤንድ ሾልደር የሚባለውን እዚህ ጋር ከፍተኛ ፕራይስ አለ፣ በግራና በቀኝ ደግሞ ዝቅተኛ ፕራይሶች አሉ። ሶ ሄድ ኤንድ ሾልደር የሚለውን እዚህ ጋር ፈጥሮ ማርኬት ቀጥታ ዳውን እየወረደ ያለበት ሁኔታ ነበር ማለት ነው። ሶ እየወረድን ስንመጣ እዚህ ጋር ደግሞ ኤዥያን ሴሽኖች እዚህ ጋር ስዊፕ አድርጉልናል ማለት ነው። መቼ? ጁን 9 ላይ ኤዥያን ሴሽን የመንዴን እና የቱስዴይን የሁለት ቀን ሴሽኖች ጁን 9 ቱስዴይ ማለት ነው ስዊፕ አደረገልን። በቃ ቀጥታ ማርኬት ዳውን ወረደ ማለት ነው። እኛም ማርኬት ትሬድ የገባ ነው ጁን 10 ነበረ ማለት ነው ወንስዴይ። ሶ ወንስዴይ የተመቻቸልን ሴታፕ ስለነበር እንዳሳየዋችሁ ከኋላ ቀጥታ ወንስዴይ በቃ ለንደን ላይ ገብቻለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ለንደን ላይ ኤዥያ ላይ ዳውን መጥቶ ለንደን ላይ ሪትሬስ ሲያደርግ እዚህ ጋር የነበረችው ዊክ ተች አድርጎ ማርኬት ወደ ታች ተመልሷል ማለት ነው። ሶ እዚህ ጋር ነበር ትሬዱን የገባሁት እና በደ ሴታፕ ነበረ። በቃ ሪትሬስ እያደረገ በቃ ቀጥታ ዳውን ነበር የመጣ ማለት ነው። በዚህ መልኩ እና ያበደ ሴታፕ ነበረ። ኤኒዌይስ እስካሁን ስለተከታተላችሁኝ በጣም አመሰግናለሁኝ። ሰላም ሁኑልኝ። በቀጣይ ሳምንት እስከምንገናኝ ማለት ነው። ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ። ትሬዲንግ ለሚወድ ጓደኛችሁ ሼር አድርጉት። ሀሳብ አስተያየቶቻችሁን ኮመንት ላይ ጻፍ አድርጉልኝ። ኤኒዌይስ ቀጣይ ሳምንት እስከምንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ። ባይ ባይ።